ሰው እንዴት ራሱን ነገር እየፈለገ እኔ በህይወቴ ሰላም ነው ፈልገው ይላል እንዴ? አረ አንዳንድ ሰዎች አሉ ለካፌ መንገድ ላይ ቁጭ ብሎ የሚለክፉ ሰዎች ነው የሚመስሉት። በወጡ በገቡ ቁጥር ራሳቸውን እየለከፉ ምን እመስላለሁ፣ እንዴት ዛሬ እንደዚህ ለበስኩ፣ እንዴት ቅድም እንደዚህ አይነት ስህተት ሰራለሁ እያለ ራሳቸውን ነገር የሚላቸው ሰዎች አሉ። ራሳቸውን በጣም ነገር የሚፈልጉ ሰዎች፣ ነገረኛ ሰዎች አሉ። እና ራሳችሁን ነገር እየፈለጋችሁ እኮ ሰላም የለም። ለራሳችሁ ጥሩ ጥሩ ነገር ተናገሩ፣ ራሳችሁን አክብሩ፣ ራሳችሁን ውደዱ። የሰራችሁት ስህተት ካለም እንኳን ሰራው በሉ። ስህተት ሳይሰራ የሚኖር ሰው አለ እንዴ? እንዴ ስህተቱ መስሎኝ እዚህ ድረስ ያደረሳችሁ። ያንን ስህተት ላለመድገም ጣሩ። ከስህተቱ ነው ሰው ልጅ የሚማረው። አለቀ። ራሳችሁን ይቅርታ አድርጉለት። ያለፈ የስንት ዓመቱን ሁሉ እያመጣችሁ ራሳችሁን ነገር አትፈልጉ። ራሳችሁን ለምን ነገር እየፈለጋችሁ በንዴት ጦዛችሁ ራሳችሁ ላይ ጨካኝ ለምን ትሆናላችሁ? ራሳችሁን ውደዱ። በሉ ከራሳችሁ ጋር ሆኑ፣ ከራሳችሁ ጋር አውሩ፣ ራሳችሁን ውደዱ፣ ራሳችሁን ይቅር በሉት። የዛን ጊዜ ሰላም ታገኛላችሁ።